ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋት ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብራኔ አብራችሁን ቆዩ። ከተማዋ ለነዋሪዎች ምቹና ማራኪ ለማድረግ የተጀመሩ ስራዎችን ለማጠናከር እየተሰራ መሆኑን የሳይለም ወረዳ አስተዳደር አስታወቀ። ጣቢያችን ያነጋገራቸው የወረዳ ነዋሪዎችም የድርሻቸውን እየተወጡ መሆናቸውን አረጋግጠዋል። ዘገባው የባልደረባችን ታደሰ ለሰንበት ነው። ምረት ማሞት አቀርባለች። መንግስት በአሁኑ ወቅት ትኩረት ከሰጠባቸው ዘርፎች መካከል አንዱ የከተማ ልማት ስራ ነው። በዚህ ተግባር እንቅስቃሴ ውስጥም የማህበረሰቡና የባለ ሀብቱ ሁለንተናዊ ተጽዕኖ እገዛ እንዳለውም ይታመናል። በዚህ ጉዳይ ላይ ሀሳባቸውን የሰጡት የሳይለም ወረዳ የአያዶታ ከተማ ነዋሪ አቶ ዳንኤል ድባባናም አቶ ሽመልስ ለማም የማህበረሰቡ ተሳትፎ በአካባቢያቸው ከጊዜ ወደ ጊዜ እየተጠናከረ መምጣቱን ገልጸዋል። በወረዳም ደረጃ በኃላፊነት ደረጃ ያሉ ሰዎች ህዝቦችን በማስተባበር አንድነትን በማጠናከር ብዙ ብሔር ብሔረሰቦች ያሉበት ከተማ በመሆኗ መጠን ከተማችን እንድናለማ በየጊዜው ትምህርትና ምክር በሚሰጡን መሰረት ህዝቡ ፍላጎቱ ጨምሯል። በዚህ በፍላጎቱ በጨመረው ልክ ማቴሪያል ለማስገባት ዝግጁ ሆኖ ግማሾቹ ያስገቡ ነው። መንገድ ችግር አለብን። መንገድ ቢኖር ኑሮ ሁሉም ሰው አሁን ዛሬ ብሎ ዛሬ የማስገባት ፍላጎት አለው። በከተማችን ውስጥ ደግሞ ከአንደኛ ክፍል እስከ 8ኛ ክፍል አዲስ ትምህርት ቤት በሚሊዮን የሚቆጠር ገንዘብ የከተማ ነዋሪዎች አዋጥተው 3 ብሎክ ተሰርቶ አሁን ስራ ጀምረዋል። ሌላውንም ደግሞ ቀጥሎ በመስራት ላይ ይገኛሉ። ሁሉም ሰው ደግሞ ቤቱን ወደ ኋላ አስጠግቶ በፓራፊት እንዲሰራ በተሰጠው ትዕዛዝ መሰረት ቤቱን ለማፍረስ ዝግጁ ነው። ከሳምንት ወዲህ አፍርሶ ጨርሳሉ ብዬ ነው የምገምተው። የተሻለ ለውጥ ነው ያየነው። በዚህ ከኮሪደር ልማት ከታወጀበት ሰዓት ጀምሮ እንቅስቃሴ አፋጣኝ በሆነ መልኩ እየተደረገ ነው። ተደስተናል። ከተማችን ውብ እየሆነች ነው። የአዲስ አበባን የአንድ ክፍለ ከተማን ያህል እናሳምራለን ብሎ ህዝቡ ቃል ገብቷል። የአዲስ አበባን ኮሪደር በማየት እኛም ደግሞ ከተማችንን የአዲስ አበባን አንድ ክፍለ ከተማ ያህል አድርገን አሳምረን እንጠቀማለን የሚል ፍላጎትና የህብረተሰቡ ቃል አለ። በቀጣይም በአካባቢ ልማት የዜጎች ተሳትፎ ሊጎላ እንደሚገባ አስገንዝበዋል። የአያዶታ ማዘጋጃ ቤት ስራ አስኪያጅ አቶ ታደለ ብርሃኑ እንደሚሉት የህዝቡን የመልማት ጥያቄ ለመመለስ የውስጥ ገቢ ወሳኝ በመሆኑም በማዘጋጃ ቤቱም የገቢ አቅምን በማጠናከር የከተማውን ገጽታ መቀየር የሚችሉ ልማት ተግባራት ተከናውነዋል። ከተማን ከማዘመን አኳያ ከኮሪደር አኳያ የከተማ እንቅስቃሴ ያለበት ደረጃን በሚመለከት አሁን ባለው የአያዶታ ከተማ በአንዳንድ ፕሮጀክቶችም በልማቶችም ከፍተኛ እድገት ላይ ያለችበት ሁኔታ ነው ያለውና እንደ ሌላ ከተማ ብዙ ሂዳለች ማለት ሳይሆን አሁን ባለችው ቀድሞ 1936 ላይ ተመስርታ ብዙ ሳታድግ ብዙ ሳትቀየር ቆይታ በአጭር ጊዜ ውስጥ ደግሞ አሁን ያሳየች ያለችው ለውጥ በጣም የሚያረካ የሚመስል ነገር ነው ያለው። ከነዛ መካከል የአያዶታ ማዘጋጃ የራሱ የሆነ አገልግሎት አለው፣ የራሱ የሆነ ፋክተር አለው ማለት ነው። ከዛ መካከል አንዱ የተሰሩ ያሉ ፕሮጀክቶች ናቸው። ከህዝብ የተሰበሰቡ ገንዘቦች ተሰብስበው ፕሮጀክት ላይ የዋሉበት ሁኔታ ነው ያለው። ከተማዋን ለነዋሪዎች ተስማሚ ለማድረግ ጠንካራ እቅድ ተይዞ እየተሰራ መሆኑን ያመላከቱት የሳይለም ወረዳ ከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊም አቶ አያና መንገሻም በዚህ ዘርፍ ብዙ ተግባራት መከናወናቸውንም ገልጸዋል። ከተሞች እንግዲህ የራሳቸው የሆነ ዓላማ አላቸው፣ ራዕይ ያላቸው፣ እቅድ አላቸው። ዋናው ዓላማ እንግዲህ ከተማን ለነዋሪ ምቹ ማድረግ ነው፣ ጽዱና ማራኪ ማድረግ ነው አንዱ ትልቁ ዓላማና ከዚህ ጋር ተያይዞ ፓርቲያችን ትሩፋት አንጻርም ኮሪደር ሂሳቤ ከተማን ለመልሶ ማልማትና ምቹ ከማድረግ አንጻር ከተሞችን ተወዳዳሪ ከማድረግ አንጻር የተጀመሩ ነገሮች አሉ። በጠቅላይ ሚኒስትራችን ሀሳብ ምንጭነት እንደ ሀገር የተጀመሩ ነገሮች ከላይ ጀምሮ እስከ ታች ያሉ ስራዎች በተዋረድ የተሻለ ስራ የተሰሩ ያሉ ነገሮች አሉ። ከዚህ ጋር ተያይዞ እንደኛ አካባቢ ስንመለስ ከኮሪደር ሂሳቤ አንጻር ያው መጀመሪያ ያው ወሰን የማስከበር ስራ ሰርተናል። ቢያንስ ወደ 19.5 ኪሎ ሜትር ወሰን አስከብረናል። ከዚህ ጋር ተያይዞ መልሶ ከማልማት አንጻርም አሁን እኛ ያለንበት ፓርኪንግ አንዱ የመልሶ ማልማት ፓርት ነው። ከዚህ ጋር ተያይዞ ይህ ፓርክ ወደ 1.6 ሚሊዮን ገንዘብ
ወጪ ሆኖ የተገነባበትና እንደ አጋጣሚ ደግሞ ደስ የሚለው ዛሬ እናንተ በመጣችሁበት ደግሞ ወጣቶችን አጋጣሚ ተምሮ ጨርሶ ከዩኒቨርሲቲ የተመለሱ ልጆችን በማደራጀት ወደ ስራ እናስገባ ብለን ባዘጋጀነው መሰረት ስራው ተደራጅተው ወጣቶች ወደ ስራ ያገቡበት ቀን ነው የደረሳችሁት። አንዱ ጥሩ ሁኔታ ብዬ የሚያስበውና አሁን ምን ያለንበት ቦታ ያው ዛሬ ላውንች ያደረግንበት ቦታና ሰው አገልግሎት ማግኘት የጀመረበት አንዱ ለውጥ ነው ብዬ አስባለሁ። በከተማ የተጀመሩ መሰረተ ልማቶችን አጠናክሮ የማስቀጠል ተግባር በቅንጅት ይሰራል ያሉት ደግሞ የሳይለም ወረዳ ምክትል ዋና አስተዳዳሪ አቶ አማኑኤል አየለ ናቸው። ከተማ ኮሪደር አንጻር ያው እሱም የኢኒሼቲቭ አካል ነው። የአዶታና መሻሜ ከተማ ነው ያለን። እሱን ያው የመንገድ ወሰን የማስፋት ስራ፣ ህብረተሰቡን የማስተባበር መንገድ የመክፈት ስራ ሰርተናል። አሁን መልሶ የማልማት ስራ ላይ ጀምረናል። የመንግስት ቤቶችን የማስነሳት ለኢንቨስትመንት የማስተላለፍ ስራዎችን ጀምረን አሁን +5 እዚህ የመሰረት ስራዎች አልቀዋል። ቀሪ 4 መሬቶችን ያስተላልፈናል። አሁንም ተጨማሪ ሁለተኛ ዙር ጨረታ ልናወጣ ነው። በዚህ አጋጣሚ መወዳደር የሚፈልጉ አካላቶችን መጥተው ያዶታ ላይ ኢንቨስት ማድረግ ይችላሉ። ምቹ ነው፣ አካባቢው ለአየር ንብረቱ ተስማሚ ነው። የፍጹም የጸጥታ ስጋት የሌለበት አካባቢ ነው። ስለዚህ እሱም በዚህ ልክ እያጠናክረን እንሄዳለን። የእኛ ማህበረሰብ ደግሞ የመንግስት ቤቶችን ማልማት እንደጀመር ነው የግል ቤቱን በኮሪደር የማልማት ተመሳሳይ ቀለም የመቀባት የማስዋብ ስራ ላይም ጀምረን ደብዳቤም ለማህበረሰቡ ሰጥተናል። በተሰጠው ጊዜ ገደብ ውስጥ ሁሉም ፈጥኖ ወደ ተግባር መግባት አለበት የሚል ነገር ነው ያለን። ሌሎች የውስጥ ለውስጥ መንገድ መገንባት፣ የአደባባይ የፓርክ ስራ፣ የበውዛ እና የዲሽ እና የአካፋይ ስራዎችንም ሰርተን የማስዋብ ስራ ላይ ትኩረት አድርገን እንሰራለን የሚለውን ነገር እየጀመርን ያለ ነው። ይህን አጠናክረን ከተማን መልሶ የማልማት ስራ ባቀድነው ልክ አጠናክረን እንቀጥላለን የሚል ሀሳብ ነው ያለን። በየዘርፉ የተመዘገቡ ስኬቶችን ወደ ላቀ ደረጃ ለማሸጋገር በትብብር የመስራት ባህልን ማጎልበት እንደሚገባ ተጠቆመ። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ሰራተኞች የብልጽግና ፓርቲ ቤተሰብ በፓርቲው ሀሳብ አመንጭነትና መሪነት ለተመዘገቡ ስኬቶች እውቅና የሚሰጥና ለቀጣይ ተልዕኮ የሚያዘጋጅ የማኒፌስቶ ፕሮግራም አካሂዷል። ዘገባው የባልደረባችን ወንድሙ ካኪሎ ነው። ስንሻ ወንድሙ ያቀርበዋል። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ በላይ ባደገ በፕሮግራሙ ላይ ባደረጉት ንግግር በፓርቲው ኢኒሼቲቭና በሰራተኞች ርብርብ በመምሪያው ግቢ የተከናወኑ ተግባራት ለሌሎች ተቋማት ተሞክሮ መሆን የሚችሉ መሆናቸውን አነስተዋል። በትብብር ከተሰራ ስኬት ማስመዝገብ እንደሚቻል የመምሪያው ሰራተኞች ተሞክሮ ማሳያ ነው ያሉት ኃላፊው ይህ ተሞክሮ ወደ ሌሎች መስፋት እንዳለበት አስገንዝበዋል። የስራ አካባቢን ጽዱ ማድረግ ለምርታማነት አስተዋጽኦ እንዳለውም ጠቅሰዋል። የከፋ ዞን ብልጽግና ፓርቲ የሀብት ልማት ዘርፍ ኃላፊ አቶ ንጋቱ ጊችሎ በበኩላቸው የብልጽግና ፓርቲ ህዝቡን በማስተባበር ስኬታማ ተግባራትን እያከናወነ እንደሚገኝ ተናግረዋል። የፓርቲው አባላትና አመራሮች ለቀጣይ ተልዕኮች መዘጋጀት እንደሚጠበቅባቸውም አመላክተዋል። በከፋ ዞን የብልጽግና ፓርቲ ህብረት ኢኮኖሚ ቁጥር 1 የፖለቲካ ዘርፍ ኃላፊና በትራንስፖርትና መንገድ ልማት መምሪያ በብልጽግና ፓርቲ ሀሳብ ምንጭነትና መሪነት የተጀመሩ ተግባራትን ለማስቀጠል እንደሚረባረቡም አረጋግጠዋል። የመምሪያው የቲዮቲ ቤተሰብ ሰብሳቢ አቶ ፈቀደ አለሙ የማኒፌስቶ ፕሮግራም የተዘጋጀበት ምክንያት የተመዘገበውን ስኬት ለማስቀጠልና ለቀጣይ ተልዕኮ ለመዘጋጀት መሆኑን ገልጸዋል። ሰባተኛው ጠቅላላ ምርጫን በማስመልከት በህዝብ የተመረጠ መንግስት እንዲኖር ሴቶች የመራጭነት ምዝገባ ካርድ በቀዳሚነት መውሰድ እንደሚገባቸው ተገለጸ። በህዝብ የተመረጠ መንግስት እንዲኖር የሴቶች ሚና ከፍተኛ መሆኑን በጨታ ወረዳ የሻማ ከተማ ነዋሪ ሴቶች ተናግረዋል። ዘገባው የጨታ ወረዳ መንግስት ኮሚኒኬሽን ጽዮን ታደለ ታቀርባለች። በህዝብ የተመረጠ መንግስት እንዲኖር የሴቶች ሚና ከፍተኛ መሆኑን በጨታ ወረዳ የሸማ ከተማ ነዋሪ ሴቶች ተናግረዋል። ሰባተኛ ጠቅላላ ምርጫን በማስመልከት አስተያየታቸውን የሰጡ የሸማ ከተማ ነዋሪ ሴት ማህበረሰብ ክፍሎች እንዳሉት ምርጫ ለአንድ ሀገር እድገት ወሳኝ መሆኑን ገልጸው ምርጫ ለሴቶች ይበልጥ ስለሚጠቅምን እኛ ሴቶች ይህንን እድል ተጠቅመን ለሀገርና ለህዝብ የሚሆነውን ፓርቲ መምረጥ አለብን ብለዋል። በዚህ ዙሪያ ሀሳባቸውን ከሰጡ ሴቶች መካከል ወይዘሮ ሀዛለች መንገሻ፣ ኑሪት ኢብራሂምና ወይዘሮ ብዙኖሽ ወንድሙ እንዳሉት ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የድርሻውን እንዲወጣና በተቃራኒው ምርጫውን ለማደናቀፍና ተአማኒነቱን ሊያጎድል የሚችሉ ጉዳዮች ካሉ ለሚመለከተው አካል ማሳወቅ እንደሚገባ ገልጸዋል። ለአንድ ሀገር ሁለንተናዊ እድገት እንዲረጋገጥና ዲሞክራሲያዊ ልምምድ እንዲዳብር ምርጫ ወሳኝ ነው ያሉት ነዋሪዎቹ
በህዝብ የተመረጠ መንግስት እንዲኖር ሴቶች የመራጭነት ምዝገባ ካርድ በቀዳሚነት መውሰድ እንዳለባቸውም መክረዋል። የዘንድሮ ምርጫ ካለፉት ምርጫዎች በብዙ ይለያል ያሉት አስተያየት ሰጪዎቹ ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ለአገልግሎት ክፍት መሆኑንና ኢትዮጵያ የባህር በር ለማግኘት ያቀረበችው ጥያቄ ከዓለም ሀገራት በጎ ምላሽ የተሰጠበት መሆኑን ለአብነት የሚጠቀሱ መሆናቸውንም በመግለጽ ሴቶች ህገ መንግስታዊና ዲሞክራሲያዊ መብቶቻቸውን በመጠቀም ለሀገር ልማትና ሰላም ይበጃል ያሉትን ፓርቲ መምረጥ እንዳለባቸው በመግለጽ ለ7ኛ ጠቅላላ ምርጫ ለመራጭነት የሚያስችል የመራጮች ምዝገባ ሂደት ምርጫ ቦርዱ ባወጣው ጊዜ ሰሌዳ መሰረት በወረዳ በሁሉም ምርጫ ጣቢያዎች መጀመሩ የሚታወስ ነው። 5000 ሊትር ነዳጅና የኮንትሮባንድ እቃዎች መያዙን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን አስታወቀ። በህገወጥ የኮንትሮባንድ ዝውውር የተጠረጠሩ 24 ግለሰቦች ተይዘው ምርመራ እየተጣራባቸው እንደሚገኝ ተገልጿል። ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ ስንሻ ወንድሙ ያቀርበዋል። ከየካቲት 16 ቀን 2018 ዓ.ም እስከ የካቲት 30 ቀን 2018 ዓ.ም ድረስ ባለፉት 15 ቀናት በስድስቱም ዞኖች በተደረጉ ክትትል የዋጋ ግምታቸው 2,439,058 ብር የኮንትሮባንድ የተለያዩ የጦር መሳሪያዎችና ተተኳሾችን መያዙን በክልሉ ፖሊስ ኮሚሽን የወንጀል መረጃ ኢንተለጀንስ በላከው መረጃ አመላክቷል። በፖሊስ ቁጥጥር ስር እንዲውል የተደረጉ ቅሽር ቡና፣ ጀንፈል ቡና፣ 5000 ሊትር ቤንዚንና ናፍታ እንዲሁም የተለያዩ የጦር መሳሪያዎችና ተተኳሽ ጥይቶች፣ ፈዋሽነታቸው ያልተረጋገጡ መድኃኒቶች እንዲሁም የደን ውጤቶችን መያዙን ነው መረጃው ያመላክተው። በህገወጥ መንገድ ኮንትሮባንዶችን ሲያዘዋውሩ የነበሩ 24 ተጠርጣሪዎችም በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ መረጃው ገልጿል። ህገወጥ ነዳጅ በሚያዘዋውሩና ከማደያ በህገወጥ መንገድ በሚቀዱ ማደያዎች ላይ በፖሊስ የክትትል ባለሙያዎች ክትትል እየተደረገባቸው እንደሚገኝ ያመላክተው የወንጀል መረጃ ኢንተለጀንስ ህዝቡ ከጸጥታ ጎን በመሆን ህገወጦችን በማጋለጥ የድርሻውን እንዲወጣ ጥሪውን ማቅረቡን የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ቢሮ ዘግቧል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ ማግኘት ለቀጠናው ሰላምና መረጋጋት ስትራቴጂካዊ አቅም ይፈጥራል ተባለ። ብሔራዊ የኢትዮጵያ ሰራዊት ማህበር ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል መሪ ሀሳብ ውይይት እያካሄደ ነው። ከኢትዮጵያ ዜና አገልግሎት ለተገኘ ዘገባ ስንሻ ወንድሙ። በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በዚህ ወቅት እንዳሉት ከአክሱም ስልጣኔ ጀምሮ አዶሊስና ዛይላ የኢትዮጵያ የንግድና የባህል በር ሆነው ሲያገለግሉ እንደነበር ታሪክ የሚያስረዳው ሀቅ ነው። ይህ ታሪካዊ ሀቅ ኢትዮጵያ በቀይ ባህር ላይ ያላት ጥያቄ የቅርብ ጊዜ የፖለቲካ ፍላጎት ሳይሆን ከሉዓላዊነትና ከብሔራዊ ሕልውናዋ ጋር የተጋመደ ታሪካዊና ተፈጥሯዊ መብት መሆኑን ተናግረዋል። የኢትዮጵያ ከባህር በር እንድትገለል መደረጉ ለኢኮኖሚያዊ እድገት ማነቆ መሆኑን ገልጸው የባህር በር ጥያቄው ምላሽ ማግኘት ለኢትዮጵያ ኢኮኖሚ ብሎም ለቀጠናው የኢኮኖሚ ትስስር ወሳኝ መሆኑን ጠቁመዋል። የባህር በር ባለቤትነት የኢትዮጵያን ብሔራዊ ጥቅም ከማስጠበቅ ባለፈ በአካባቢው የሚታዩ የጸጥታ ስጋቶችን በጋራ መከላከል የሚያስችል ስትራቴጂካዊ አቅም የሚፈጥር መሆኑን ጠቅሰዋል። የኢትዮጵያ የባህር በር ጥያቄ የጋራ ተጠቃሚነትንና ቀጠናዊ ውህደትን መሰረት ያደረገ መሆኑንም ጨምረው ተናግረዋል። የኢትዮጵያ የባህር በር ጥያቄ የጋራ ተጠቃሚነት ትብብር በቀጠናው ሰላምና የመሰረተ ልማት ትስስርን በማጠናከር በምስራቅ አፍሪካን ትብብር ወደ ላቀ ደረጃ የሚያሻግር መሆኑን ገልጸዋል። ጥያቄው ምላሽ እንዲያገኝ የነቃ ተሳትፎ እንደሚጠይቅ ጠቁመው ለዚህም የማህበሩ አባላት ጠንካራ ተሳትፎ ወሳኝ መሆኑን አመላክተዋል። የብሔራዊ የኢትዮጵያ ሰራዊት ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ በበኩላቸው የማህበሩ አባላት በሀገር ጉዳይ ላይ ግንባር ቀደም ተሳትፎ እያደረጉ መሆኑን ገልጸው የባህር በር ጥያቄም በሰላማዊና ዲፕሎማሲያዊ መንገድ ምላሽ እንዲያገኝ ማህበሩ የሚጠበቅበትን ኃላፊነት እንደሚወጣም አረጋግጠዋል። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ዛሬ ይጀምራሉ። ስንሻ ወንድሙ ተጨማሪውን ይዞታል። ተከታትለን እንመለስ። ሊቨርፑል ወደ ቱርኪ አምርቶ ከጋላታሳራይ ምሽት 2:45 ይጫወታል። ጋላታሳራይ በቻምፒዮንስ ሊጉ ጥሎ ማለፍ ቅድመ ማጣሪያ ጁቬንቱስን በደርሶ መልስ 7-5 ማሸነፉ የሚታወስ ሲሆን ዛሬ በሜዳው ለሊቨርፑል ትልቅ ፈተና እንደሚሆንም ይጠበቃል። ሊቨርፑል በቻምፒዮንስ ሊግ የዙር ጨዋታ በዚህ ዓመት ከጋላታሳራይ ባደረገው ጨዋታ 1-0 መሸነፉም ይታወሳል። አርነ ስሎት ጨዋታውን ለማሸነፍ መዘጋጀታቸውን የተናገሩ ሲሆን ምሽት ላይ በራምስ ፓርክ በሚደረገው ጨዋታ ግብ ጠባቂው አሊሰን ቤከር እና
ፌዴሪኮ ኬዛ ከስብስቡ ውጭ ናቸው። ምሽት 5 ሰዓት ላይ ባየርን ሙኒክ ወደ ጣሊያን አምርቶ ከአትላንታ ይጫወታል። ከአርሰናል በመቀጠል የዙር ጨዋታውን ሁለተኛ ሆኖ ያጠናቀቀው ባየርን ሙኒክ ከቤርጋሞ ክለብ ቀላል ፈተና አይጠብቀውም። አትላንታ በአውሮፓ መድረክ ከጀርመን ክለቦች ሲገናኝ የዛሬው ለ14ኛ ጊዜ ቢሆንም ሁለቱ ክለቦች ግን በቻምፒየንስ ሊግ ሲገናኙ ለመጀመሪያ ጊዜ ይሆናል። በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ ወደ ስፔን አቅንቶ ከአትሌቲኮ ማድሪድ በተመሳሳይ ምሽት 5 ሰዓት ላይ ጨዋታውን ያደርጋል። አትሌቲኮ ማድሪድ በቻምፒየንስ ሊግ ከእንግሊዝ ክለቦች በተገናኙባቸው ያለፉት 10 ጨዋታዎች ያሸነፈው ማንቸስተር ዩናይትድን ብቻ ሲሆን በ7ቱ ተሸንፏል። ሌላኛው ተጠባቂ ጨዋታ ኒውካስል ዩናይትድ ከባርሴሎና በሴንት ጄምስ ፓርክ ስቴዲየም ምሽት 5 ሰዓት የሚገናኙበት ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ